ሰላም ሰላም ውድ የሶቲዩብ ተመልካቾቻችን እንደምን ሰንብታችኋል? ይህ ሳምንታዊው የናስተዋውቀው ፕሮግራማችን ነው። እንግዲህ ባለፉት ሳምንታት ከነበሩት ፕሮግራሞቻችን የነበሩ እንግዶቻችን ይዘን ቀርበናል። ኢንስትራክተር ሳውም ኤፍሬም እንዳለውና ህፃን ፌቨንን ይዘን ቀርበናል። እነዚህን ሰዎች ምን አገናኛቸው፣ ለምን ቀረቡ የሚለውን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩና ምታውቁ ይሆናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ማስተርዬ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ህፃን ፌቨን እንኳን ደህና መጣሽ። እንዴት ነሽ? በጣም ጥሩ። ያው እንግዲህ ዛሬ ማስተርዬ የተገናኘንበት ምክንያት ባለፉት ፕሮግራሞቻችን ላይ እንግዳ ከነበሩት ሰዎች ውስጥ አንዷ ህፃን ፌቨን ነበረችና ያው እንደምታየው ውፍረቷ ትንሽ የተጋነነ ነውና ያው ማስተካከል ፈልጋለሁ ባለችው መሰረት ካንተ ጋር ደግሞ በእናንተ ስራ አብሮ የሚሄድ ነገር ነውና እንዴው ከዛ አንፃር ምንድን እንመክራታለን፣ እንዴት ነው ማስተካከል የሚቻለውን የሚለውን ነገር ለመወያየት ነው ዛሬ የተገናኘ ነው። በድጋሚ እንኳን ደህና መጣችሁ። እሺ ማስተርዬ ውፍረት እንዴት ትገልጸዋለህ? መንስኤዎችስ ምንድናቸው የውፍረት? እሺ ስለዚህ አመሰግናለሁ። የውፍረት መንስኤዎች በርካታ ናቸው። ከነዛ መነሻ መንገዶች ውስጥ ለመጥቀስ ብዛት ይኖራቸዋል። ግን አንደኛው ከፍተኛ ካሎሪ መጠን ያላቸው ምግቦች አብዝቶ መመገብ ነው። ሁለተኛው ጄኔቲክስ ነው ወይም ከዘር ወደ ዘር የሚመጣ የውፍረት ችግር ነው። ሶስተኛው አደጋ፣ ተፈጥሮ ከአደጋ ሰው አላገግም ሲል የሚወስደው ከፍተኛ ካሎሪ መጠን ይዞት የሚመጣው ነው። አራተኛ የኢንቫይሮንመንት አካባቢ ይወስነዋል። አንዳንዴ አካባቢ ልዩነት የሚፈጠሩ የውፍረት አይነቶች አሉ። እንደ ውፍረት ክሮሰር ነው ማለት ነው። እነዚህና ሌሎች መንስኤዎች አሉ ማለት ነው። ውፍረት ይዘው የሚመጡ መንገዶች። ኦኬ፣ የእነዚህ የካሎሪን መጠን የበዛባቸው ምግቦች እንዲሁ ማወቅ ብንችል ብትነግረን እንዲሁ ለተመልካቾቻችንም ስለሚጠቅማቸው እነዛን ነገሮችስ እንዴት መመገብ አለብን፣ በየስንት ጊዜው ቢሆን ይመከራል የሚሉትን ነገሮች። እሺ፣ በጣም ጥሩ ነው። አሁን የኛ የአመጋገብ ስታይላችን ወይም ደግሞ ባህላችን ምንድነው? አንድ ነገር አብስቶ ለተከታታይ ጊዜ እንመገባለን። ለምሳሌ ረዥም ጊዜ በፋስቲንግ ወይም በጾም ምግብ እንቆይና የሆነ ጊዜ ደግሞ በጣም ከፍተኛ የካሎሪ መጠን ወይም ደግሞ ፕሮቲን መጠን ያላቸው ምግቦችን አብዝተን እንመገባለን። አንድ ሰው ግን ጣፋጭ ነገር መቀነስ አለበት። ውፍረትን ለመከላከል ፕሮቲን ወይም ከፍተኛ ቅባት የበዛባቸው ምግቦች መቀነስ አለበት። ፋት ወይም ደግሞ ስጋ፣ ጮማ የሚባለው ነገር መቀነስ መቻል አለበት። ተገቢ የሆነ ዲሽ መጠቀም መቻል አለበት፣ ራሱን የሚመጥን ማለት ነው። ይሄ አንድ እንጀራ ከሆነ መጠቀም ያለብን ሌላ ኤክስትራ ምግቦች፣ የቁርስ መክሰስ፣ የምሳ መክሰስ፣ የመክሰስ መክሰስ፣ የራት መክሰስ እየተባለ ሰው ሳያስበው በርካታ ምግቦችን ወደ እሱ እያስገባ ግን የሚያቃጥለው ወይም የሚሰራው እንቅስቃሴ ባለመኖሩ ምክንያት ወደ ሰውነት ውስጥ የሚያደርገው ነገር ይበዛል። በዛ ምክንያት ሰዎች አላስፈላጊ ውፍረት ይመጣሉ ማለት ነው። በጣም እናመሰግናለን ማስተር። እንዲያው በተለምዶ አሁን የኛ ማህበረሰብ በምን ይሸወዳል? አሁን ልጆች የተመጣጠነ ምግብ ማግኘት አለባቸው ይባላል እና አንዳንድ ጊዜ ውፍረት የሀብት መገለጫም ሆኖ የሚታይባቸው ጊዜያቶች ላይ ደርሰናል እና ሳይንስን ደግሞ በተለየ መንገድ የመረዳት ነገር አለ። አሁን ለምሳሌ ልጆች እንዳይቀነጭሩ ምግብ አብሏቸው ምናምን ይባላል እና ሰዎች ልጆቻቸው ምግብ ሲያጡ ብቻ በምግብ የሚጎዱ ይመስላቸዋል። ነገር ግን በተቃራኒው ደግሞ ከአቅም በላይ የሆነ ምግብ ሲበሉ አንተ እንዳልከው ለኦቨር ማልኒትሪሽን ይጋለጣሉና እንደው እነዚህን ነገሮችስ እንዴት ነው ማስተካከል ያለባቸው ወላጆች? በጣም ቆንጆ። አንዳንዴ እነዚህን ልጆች እንዴት ውፍረታቸው መጣ ስትል ቀጥታ የምትሄድ ወደ ቤተሰቦቻቸው። ስለዚህ
የአንደኛው ፋክተር አስተዳደጋቸው ምን ይመስላል የሚለውን ነው የሚያመጣል። ስለዚህ ያ ምንድን ነው እንዳልከው ነው። አንድ ልጅ ቤት ውስጥ ሲያድግ ወፍራም ድንቡሽቡሽ ያለ ከሌሎች አካባቢ ልጆች የተሻለ ሆኖ እንዲታይ የመፈለግ ነው። ያ ክፋት ባይኖረውም ግን እነዛ ልጆች በጊዜ ቆይታ እየተጎዱ ይመጣሉ። ወደማይወጡበት ችግር ውስጥ ሊገቡ ይችላሉ። ስለዚህ ቤተሰብ ላይ ግንዛቤ መፈጠር መቻል አለበት። ቤተሰቦች አሁን ማህበራዊ ሚዲያ በእጃችን ነው። ያንዳንዱ ነገር ዘመናዊ መሆን አለባቸው። ጎግል ማድረግ እንዴት ማደግ አለበት ብሎ ልጅን እንዴት ማለት ድሮ በነበረው ነገር አሁን ላይ ነገሮች ተቀይረዋል። ጤናማ ኦርጋኒክ የሆነ ምግብ አታገኝም። ስለዚህ ያ ነገር ይዞብህ የሚመጣው ሌላ ጤናማ ያልሆነ ነገር ነው እና ቤተሰቦች ግንዛቤ ቢኖራቸው ልጆቻቸው በምን አይነት መንገድ እና ምን አይነት ምግብ መመገብ እንዳለባቸው ይረዳሉ ማለት ነው። ያንን ነገር ቤተሰብ ላይ ግንዛቤ ወደፊት አብረን እንሰራለን። በጣም ጥሩ እናመሰግናለን ማስተር የጻንፌ በል ከአሁን በፊት በነበረው ፕሮግራማችን ላይ ብዙ ሰዎች በውፍረትሽ እንደሚቀልዱ ስትነግሪኝ ነበርና ይህም ነገር እንዳልተመቸሽ ስታወሪኝ ነበረ። አሁን ደግሞ እንግዲህ ማስተር እኔ አሰራታለሁ እኔ በነፃ አግዛታለሁ ብሎ ነው ዛሬ የተገናኘንበት ዋናው ምክንያታችን እና ስፖርት ለመጀመር ምን ያክል ዝግጁ ነሽ? ያው ማስተርን አሁን መጠየቅ የምትፈልጊው ማናገር የምትፈልጊው ነገር አለ? እንዲያውም ወደፊት ስፖርት አብረሽ ነው እንግዲህ ከእሱ ጋር የምትዘልቂው እና ምን ማወቅ ትፈልጊያለሽ? ምን እንዲያደርግልሽ ነው የምትፈልጊ? ማለት ምን ያክል ነው መለወጥ የምትፈልጊ? ከአሁን በኋላ ከማስተር ጋር ነው አብራችሁ የምትቆዩት። እንዲያው ማስተር ውፍረትና ልጅነት እንዴት ነው የምታያቸው? እንዴትስ ችግሮችስ ምንድን ናቸው? ውፍረት በልጅነት ሲከሰት ምን አይነት የጤና እክሎች ሊያጋጥም ይችላሉ? በጣም ጥያቄ የሚገርም ከውፍረት ጋር ተያይዞ የሚመጡ በርካታ ችግሮች አሉ። እነዛ በርካታ ችግሮች በህፃናት ሲሆን ደግሞ በጣም የከፋ ያደርገዋል። ስለዚህ ተያይዘው የሚመጡ ችግሮች አሉ። ብለድ ፕሬሸር ሊጨምር ይችላል፣ የዩሪክ አሲድ ሊጨምር ይችላል፣ ወይም ደግሞ የስኳር መጠናችን ሊጨምር ይችላል፣ የወገን ህመም፣ የጉልበት እና ከፍተኛው ደግሞ የስነ ልቦና ችግር ሊያጋጥም ይችላል። ስለዚህ እነዚህ አይነት ነገሮች ከጉያቶቿ ጋር ለልቧ እንዳትጫወት፣ በመንገድ ላይ ስታልፍ እንደ መተራረቢያ ወይም ሙድ መያዣ ልትሆን ትችላለች። ማድረግ የምትፈልገውን እንዳታደርግ ምናምን ማህበረሰቡ የመገለል በጣም ብዙ አይነት ነገሮች አሉና እነዚህ ነገሮች ደግሞ በታዳጊ ልጆች ላይ ማየት በጣም ደስ የማይል ነገር ነው እና አንደኛ ህብረተሰቡን ከዚህ ይሄ እንኳን ፕሮግራም የሚከታተሉ ሰዎች ጋር ግንዛቤ ወስዱ ያሉትን በአካባቢ ልጆች የሚደግፉበትን የሚያበረታቱበትን መንገድ የሚቀርቡበትን መንገድ ማመቻቸት ይችሉ የሚል ነገር አለኝ እና ያዝነው ፕሮግራም ለውጥ እናመጣለን ብለን እናስባለን። ብዙ ሰዎች ውፍረትን በስፖርት ብቻ መከላከል እንደሚቻል ነው የሚያስቡት እና አሁን አንዳንድ ጊዜ እንደሆነ የጤና ባለሙያ ስለሆንኩ አንዳንድ ሰው ታሞ ይመጣና የሆነ መድኃኒት ስታዝለት ያን መድኃኒት ብቻ ከዛ በሽታ የሚፈውሰው ይመስለዋል እና ነገር ግን ዋነኛው ችግር ምንድን ነው? አሁን ከመድኃኒቱ ጎን ደግሞ የሚታዘዝላቸው ምግብ በደንብ አለመጠቀም፣ ስኬጁልድ አለመሆን፣ ቅድም እንዳልከው ደግሞ ምክንያት እያገኙ የምግብ ስኬጁሎችን መጨመር፣ የቁርስ መክሰስ፣ የምሳ እንትን ምናምን እያሉ እነዚህ የሚጨመሩ ነገሮች አሉና እንደ ውፍረት በስፖርት ብቻ ነው የሚጠፋው ወይስ ሌላ ተጓዳኝ የሆኑ ነገሮች አሉ? እነዚህ ነገሮች ሊያርሙልን የሚችሉ ነገሮች? በጣም ጥሩ። ስፖርት አጋዥ ነው። አንድ ሰው ሰውነቱ ላይ ያለውን የፋት መጠን ለመቀነስ ወይም ደግሞ የተስተካከለ አቋም እንዲኖረው ወደነበረበት እንዲመለስ ኤክሰርሳይዝ ክብደትን ለመቀነስም ለመጨመርም ባላንስ ለማድረግ የሚያግዝ ትልቅ መሳሪያ ነው እና ምንድነው ያለው ነገር የምግብ ስነስርዓት ወሳኝነት አለ። አንድ ሰው መቀነስ አለብኝ ወይም ደግሞ ዌይት ሉዚንግ
ፈልግ ብሎ ሲያስብ የሚሟሉ ቅድመ ሁኔታዎች አሉ። ስለዚህ አመጋገባችን ከስነ ምግብ ባለሙያዎች ጋር በመነጋገር እያንዳንዷን የምትበላውን የካሎሪ መጠን እና የሚወጣውን የካሎሪ መጠን ባላንስ እያደረግን እያንዳንዱ ነገር እየተቆጣጠርን የምትቀንስበትን መንገድ እንትንላለን። ስለዚህ ኤክሰርሳይዝ በምታደርግበት ሰዓት ወይም የአካል ብቃት እንቅስቃሴ በምትሰራበት ሰዓት ከሰውነትህ በርካታ ኢነርጂዎች ይወጣሉ፣ ካሎሪዎች ይቃጠላሉ። ስለዚህ እሷ ምን ማድረግ አለባት? 1000 ካሎሪን በኤክሰርሳይዝ ብታቃጥል በቀን ውስጥ መውሰድ ካለባት 1000 ካሎሪን ከሆነ መጠቀም ያለባት ቢያንስ 500 ካሎሪ ሉዝ ማድረግ አለበት። በዛን ሰዓት ያላትን የፋት መጠን ወደ ግሉኮዝ ተቀይሮ ወደ እሷ ኢነርጂ ሲስተም ውስጥ እንዲገባ በማድረግ ክብደቷን ሉዝ እያደረግን የምንሄድበትን መንገድ መከተል መቻል አለብን እና ስፖርትና የአመጋገብ ስነስርዓት፣ ክብደት መቀነስና ስፖርት ተያይዞ የሚሄዱ ነገሮች ናቸው። አንድ ሰው ስፖርት ከጀመረ እና ኢፌክቲቭ ሆኖ ከሰራ አሰልጣኙ የሚለውን ነገር ከሰማ በምን ያክል ጊዜ ውስጥ ለውጥ ማምጣት ይችላል? ምክንያቱም አሁን በየቤታቸው ብዙ ተደብቀው ያሉ ህጻናት አሉ። አሁን ምናልባት እንዲያው ህጻን ፌቨን እድሉን አግኝታ መድረኩ ተመቻችቶላት ወደዚህ መጣ። እድሉን ስላገኘች ነው እንደዚህ መቅረብ የቻለችውና ብዙ ልጆች አሉ በየቤታቸው ሆነው ይሄን እድል ማግኘት ያልቻሉ ለመውጣትም የፈሩ ልጆች አሉና አብዛኞቹ ደግሞ ያው ተማሪዎችም ስለሆኑ ወይ ስኬጁል ላይ መቸን ይችላል ምናምን ብለው የሚቀሩ አሉ። እና እነዛ ሰዎችንስ እንዴት ማምጣት እንችላለን? እንደገና ደግሞ አንድ ሰው ስፖርት ከሰራ እና አሰልጣኝ የሚለውን ነገር ከሰማ በስንት ጊዜው ለውጥ ማየት ሊጀምር ይችላል? ጥሩ ጥያቄ ነው። አንድ ሰው በምን ያህል ጊዜ ለውጥ ያመጣል? የተቀመጠ ነገር አለ። ግን የአትሌቱ ወይም ደግሞ የሰልጣኙ ፊትነስ ሌቭል መታወቅ መቻል አለ። ምክንያቱም አሁን ለምሳሌ እኔ በሳምንት ውስጥ 5 ኪሎ መቀነስ አለብኝ ካል 5 ኪሎ ለመቀነስ የሚሰራቸው ሃይ ኢንቴንሲቲ ኢንተርቫል ትሬኒንጎች እኔን ጫና እንድቋቋም ማድረግ ይችላሉ። ግን አሁን ህፃን ፌቨን ጋር የምናደርገው ግን ምንድን ነው? የጊዜ ስኬጁሉ እንዳለ ሆኖ ግን እሷ ከወቅ ነው የምትጀምረው፣ ከእርምጃ ነው የምትጀምረው፣ ካነት ካመጋገቧ ነው የምትጀምረው። ቀጥታ ወደ ጫና ወዳለው ኤክሰርሳይዝ አንከታትም። አንዳንድ ጊዜ ኤክሰርሳይዝ ጠቃሚ ነው ስልህ ዘሪቨርስ ደግሞ ጉዳት ሊኖረው ይችላል። ስለዚህ ያን ጉዳት ለመቀነስ ስንል የእንቅስቃሴውን ታይፕ እንቀንሰዋለን ማለት ነው። ስለዚህ ቀስ እያለን ይሄ ውፍረት የመጣው በ13 ዓመት ውስጥ ነው የመጣው። ስለዚህ በ3 ሳምንት በ3 ወር ወይም ደግሞ በአጭር ጊዜ ውስጥ እናመጣዋለን ብለን ከማሰብ ይልቅ የእሷን ጤንነት የእሷን ስነ ልቦና ቀስ እያደረግን እየመለስን ለሌሎች አርአያ የምትሆንበትን መንገድ ግን እናመቻቻለን። እንዲሁ ይሄ የስፖርት መስራት ውፍረትን ከመቀነስ ጎን ለጎን በትምህርታቸው እንዳልከው በሜንታሊቲያቸው ላይ አካባቢያቸው ባለው ነገር ላይ ምን ምንስ ሊጨምርላቸው ይችላል? ምን ነገርን ሊቀይርላቸው ይችላል? በጣም ያው ኤክሰርሳይዝ ስትሰራ የምታገኛቸው ቤኔፊቶች አሉ። ከአካዳሚ ጀምሮ እስከ ስነ ልቦና ያሉ ነገሮች ማለት ነው። ስለዚህ የአንድ ሰው ስነ ልቦና ጠንካራ ነው ማለት ምን ይፈጥራል? የእችላለሁ ስሜት ይፈጥራል። አንድ ሰው እችላለሁ ሲል ደግሞ በትምህርቱ ማንበብ ይችላል፣ መፈተን ይችላል፣ ጥሩ ውጤት ማምጣት ይችላል፣ ወጥቶ ከቤቱ ወጥቶ ስራ መስራት ይችላል። የሆነ እሱ የሚመለከተውን ስራ ሲያገኝ አንድ ሰው እኮ ጠንካራ ስነ ልቦና ባለመኖሩ ምክንያት ምንድን ነው የሚያደርገው? አረኒ ቅርብ እንደዚህ የኮንፊደንስ ችግር ይፈጠራል ማለት ነው። ስለዚህ ያንን ነገር አቮይድ ያደርገዋል። ቤት ውስጥ ተኝተህ መዋል ረጅም ሰዓት የብቸኝነትን ስሜት ይፈጥርባል። ብቻ የመሆን የሆኑ ጓደኞች ጋር ያለመቀላቀል፣ ያለማውራት፣ ያለመቀላቀል እንደዚህ አይነት ነገሮችን ሁሉ በስፖርት አቮይድ ታደርጋለህ። ስለዚህ በርካታ ጥቅም አለው። ዝርዝር ማለት ነው። በጣም ጥሩ። እንደው ወደ ህፃን ፌቨን እንሂድና እንደው በዚህ በውፍረትሽ ምን እንዳላረግ
ገድቦኛል፣ ወፍራም በመሆኔ የኔን ነገር ማድረግ አልቻልኩም፣ ከዚህ ነገር ገድቦኛል ብለሽ የምታስቢያቸው ነገሮች አሉ? ወይም ከውፍረትሽ ጋር የመጡብሽ ችግሮች ብለሽ የምታስቢያቸው ነገሮች አሉ? ወደ ትምህርት ስቴጅ እንደው ከጓደኞችሽ እንዳንቺ በአንቺ ልክ ወፍራም አለ? ኦኬ፣ እነሱስ ምን ይሉሻል? የኔ ቤስት ጓደኞቼ እነሱ ባለፈው መጠሽ እዚህ አንድ ቀረጻ አድርገን ነበረ። ከአቤል ጋር ያደረጋችሁት ቆይታ ነበር። እንደው ከዛ ቪዲዮ በኋላ እንዴት ነበር? ምን አይነት ኮመንቶች ተሰጡ በዛ ቪዲዮስ? ከዛ በኋላ ትምህርት ቤት ላይስ ምን አይነት ነገሮችን አገኘሽ? ምን አሉሽ ጓደኞችሽ? አሪፍ ነበር፣ ደስ ይላቸው እና እዛ ቪዲዮ ላይ ነበሩ ኮሜንቶች ማለት ነው። በጣም ጥሩ። አሁን ከማስተር ጋር እንግዲህ ማስተር ያለሽን ሰምተሻል። ያው እናንተ ደግሞ ህጻናት ብዙ ጊዜ ስኳር፣ ቸኮሌት፣ እነዚህ ቺፕስ ምናምን ነገሮችን ትወዳላችሁ። አሁን እነዛን ነገሮች ለመተወስ ምን ያክል ዝግጁ ነሽ? ማስተር ሚልሽን ነገር ለማድረግ ከሱ ጋር አብረሽ ለመቀጠልስ እንዴት ነው? ከጣፋጭ ነገሮች በጣም የምትወጃቸው ነገሮች ምንድን ናቸው? ቸኮሌት። ያው እንግዲህ ከአሁን በኋላ እነዛን ነገሮች ማስተር ሲፈቅድና አስፈላጊ ነው በተገኘበት ጊዜ ላይ ነው መጠቀም የምትችይውና እነዛን ነገሮች አሁን እንግዲህ ለማቆም ዝግጁ ነሽ። በጣም ጥሩ ማስተርዬ። እንዲያው አሁን አንተ ብዙ ሰዎችን እያሰራ ነው ያለ፣ ባለፈውን ቪዲዮዎች ሰርተን አይተናል እና በጣም ብዙ ለማመን የሚከብዱ ለውጦችን ያመጡ ሰዎች አሉና የሰው ልጅ ጠንክሮ ከሰራ ምን ያክል ርቀት ሂዶ መቀየር እንደሚችል ያየንበት ቪዲዮ ነውና በጣም አስተማሪ ነው። በጣም ለብዙ ሰውም ትምህርት ሆኖ እንደጠቀመ እናምናለን። እንዴው በዚህ ስራ ውስጥ ስታሳልፍ እስኪ እንዴው በጣም የተደሰትክበትና ያዘንክባቸው ጊዜዎች እስኪ ካሉ? ስራ ውስጥ ረጅም ዓመት ቆይቻለሁ። ጎን ለጎን አርቱና የአካል ብቃት እንቅስቃሴ ኦንላይን ያስኬድኩት ነው። ግን ከሁሉም ደግሞ በጣም ለየት የሚያደርገው በሰው ህይወት፣ በሰው ጤና እና በሰው የነገ ተስፋ ላይ ነው የምትሰራው። ጤና ላይ ሲሆን ለአንድ ሰው ሐኪም ነው የሚያዞለት ነው ወደ አንተ ሊመጣው። አንዳንዱ አውቆ ሐኪም ከማዘዙ በፊት ይመጣል ወደ አንተና ያኔ ነገሮች ይቀርብልሃል። ታዞለት ሲመጣ ግን አንተ ቢያንስ ሐኪም በሆን ባትችልም የሐኪሙን ትዕዛዝ በመከተል ግን በራስ መንገድ ደግሞ ሰውየውን ማዳን የምትችልበትን እና መቀየር የምትችልበትን መንገድ ማመቻቸት ይኖርብሃል። እና ያው በርካታ ጊዜ በእኔ በተማሪዎቼ በጣም ደስተኛ ነኝ። በጣም ስራ ላይም ደግሞ ያው ጠንካራ አድርገን ስለምንሰራ ነገሮችን ጤናማ ሆነዋል። ብዙ ለውጥ አምጥተዋል። ከስኳር፣ ከዩሪክ አሲድ፣ ከልብ ህመም እንዲሁም ከባድ ኮሌስትሮል ከተለያዩ ኖን ኮሚኒኬብል ዲዚዝ ከሚባሉት ብዙ ሰዎች ራሳቸውን ነፃ ያደረጉበት ወቅት አለና ሰው የግድ ሐኪም ከሚያዝለት መጥቶ ቅድመ መከላከል ቢያደርግ እመክራለሁ ለሁሉም ሰው ማለት ነው። እና ብዙ ያዘንክበት ቀን ካልከኝ ትንሽ ማህበረሰቡ ላይ የግንዛቤ እጥረት ሳይ ወይም ደግሞ ሐኪም እስኪያዝለት ድረስ ቤቱ ቁጭ ብሎ ራሱን የጎዳ ሰው ሳይ ትንሽ አዝናለሁ፣ ስሜታዊ ያደርገኛል። ምክንያቱም ሰው ራሱን ካልጠበቀ ማለት ይጠብቃል። በሚበላው ነገር መሞት የለበትም ሰው እና ያንን ነገር ሳይ ትንሽ አዝናለሁ እንጂ ኖርማል በስፖርት ህይወት ውስጥ ያሳዝነኝ ነገር የለም። ደስ ያለኝ ግን ያሰሯቸው ልጆች በሙሉ ለውጥ ሳይባቸው ምስክርነት ሲሰጡ ሳይ ምናምን በሰው ጤና ማይደሰት የለም እና የሆነ ያከምኳቸው ያክል የሚሰማኝ በዛ ደስተኛ ነኝ ማለት ነው። በጣም ጥሩ ማስተር። እንዲያው አሁን ስታነሳት እዚያ ላይ ምንድን ነው
አብዛኛው ሰው እንደው ወይ ሲያመው ነው ሐኪም ቤት የሚሄድ ወይ ደግሞ እንዳልከው የሆነ ሲወፍር ምን ሲል ነው ስፖርት መስራት እንዳለበት ትዝ የሚለውና ይሄ ደግሞ የአብዛኞቻችን ችግር ነው። እንደው ስፖርት መሰራት ያለበት ከመቼ እድሜ ጀምሮ ነው የሚለው ነገርስ እንዴት ነው? ከታዳጊ እድሜ ጀምሮ አሁን እኔ በሁለቱም አለው ስላሉ በአራቱም በአካል ብቃቱም አለው ስላልኩ የአካል ብቃት የሚባለው ነገር በሁለት ነው የሚከፈለው። ሄልዝ ሬላቲቭ ፊትነስ እና ስኬል ሬላቲቭ ፊትነስ፣ ጤና ተኮር የአካል ብቃት እንቅስቃሴና ክህሎት ተኮር የአካል ብቃት እንቅስቃሴ የሚባልና ታዳጊዎች በአብዛኛው ክሬቲቭ ማይንድ ስላላቸው ጭንቅላታቸው ፈጣን ስለሆነ ወደ ክህሎቱ ነው የምትወስዳቸው። በዛውም ስነልቦናቸው ይገነባል፣ ዲሲፕሊናቸው ይስተካከላል፣ ክህሎትን ይይዛል፣ በጣም ዲሲፕሊን ይሆናሉ። ስለዚህ ህፃናቶች ከ7 ዓመት ዕድሜ ጀምሮ እንቅስቃሴ ቢያደርጉ ማህበረሰቡን የሚያከብሩ፣ ቤተሰቡን በመልካም የሚያስጠሩ ጎበዝ ተማሪዎች እና ለነገ ሀገር ተረካቢ ወጣቶች ይሆናሉ። ይህም አልፏቸው ደግሞ ሐኪም ሳያዝላቸው የደረሱ ሰዎች ካሉ ደግሞ ቀድመው ስፖርት ሕክምና መሆኑን አውቀው ወደ ስፖርት ሜዳ ቢሮጡ ይላሉ። በጣም ጥሩ። አንድ ኢንተርቪው ላይ የምንሰማው መሰለህ ስፔሻሊ ይሄ አብዛኛው ሴቶች ነው ኮምፕሌ የሚያደርጉት እና ስፖርት ሊሰሩ ሲመጡ ቦርጬ ብቻ ነው እንዲጠፋ የምፈልግ፣ ሌላ ቦታ እንዲነካ አልፈልግም ምናምን ይላሉ። እንደው በስፖርት እንደዚህ ይቻላል? እንዴት ነው ነገርስ የምታየው? እኔ ብዙ ጊዜ የሚመጣብኝ ጥያቄ ነው እና አንዳንድ ጊዜ ፕሮግራም ያላቸው ሰዎች የሰርግ ምናምን ያላቸው ሰዎች ሲመጡ በቃ ለሱፍ እንዲሆን የሚያደርግ ተወሰነ እዛ ቦታ ላይ አናጺ ጋር የሚያስፈልግ ሴት ልጅ መጣ በአብዛኛው በቃ ብቻ ነው ሌላ ነገር አልፈልግም የሚሉ ሰዎች አሉና በዚህ አጋጣሚ ፋት የትም ቦታ ይገኛል በሰውነታችን ውስጥ በሁሉም አካባቢ ይገኛል። ከቆዳችን ሂሳብ ነው የሚገኘው፣ ግን የሚከማችበት ከሊቨር ቀጥሎ የታችኛው የሆዳችን ክፍል ስለሆነ ቦርጭ ብለን የምንጠራው እዛ አካባቢ ነው። ሌሎች ሴቶች እንደውም ብዙ ቦታ ላይ ነው የሚከማቸው፣ በአብዛኛው ከእጃቸው እዚህ እና ያን ማድረግ አይቻልም። በ6 በ7 ዓመት እና ከዛ በላይ ያመጡትን ውፍረት የመጣን ቦርጭ ብቻ ነጥሎ እንደ ሰርጅን መቀነስ አይቻልም እና መስራት መልፋት ያስፈልጋል። ከዛ ውጭ ቦርጭ ብቻ መቀነስ አይቻልም። በጣም ጥሩ። በጣም አሁን ከህፃን ፌቨን ጋር እንግዲህ የሚቀጥሉትን 3 ወራቶች ከዛም በላይ እንዳስፈላጊነቱ ሊቀጥል ይችላል አብራችሁ እንደምትቆዩና እሷንም በበጎ ፈቃደኝነት እንደምታግዛት ነበር የነገርከንና ይሄ በጣም ጥሩ እድል ነው። እንደው ለውጥ እስከ መቼ እንጠብቅ ከህፃን ፌቨን? እንደነገርኩ ነው ለውጥ ይኖራል፣ ግን በዚህ ቀን ብሎ ማስቀመጥ እንደየሰው የፊትነስ ሌቭል ስለሚለያይ በዚህ ቀን አልቀነስኩም ብሎ ደግሞ አንድ ሰው የሞራል እንትኑም መጠበቅ ስላለበት እኛ ይህንን ነገር ስናዘጋጀው ለለውጥ ነው። ለውጥ ከሌለ እኛ ይህን ፕሮግራም አናዘጋጅም ነገር እና እንደነገርኩ ቅድም የከተማው ላይ የ90 ቀናት የሚል የአደባባይ ፕሮግራም እንጀምራለን የሚባል እና ያ ከመቅረቡ በፊት ህፃን ፌቨን ለእነዛ ሰዎች ማሳያ እንድትሆን ተደርጎ ይሰራል እና ለውጥ ግን እንደሚኖር ቃል መግባት እችላለሁ። በጣም አሪፍ። ያው እንግዲህ ህፃን ፌቨን እየሰማች ነው። አዲስ ፕሮግራም በኢንስትራክተር ሳቦም ኤፍሬም ሊጀምር እንደሆነ ያበሰረን ነው እና የመጀመሪያዋ ደግሞ አንቺ ነሽ። በጣም ብዙ ጊዜ እንግዲህ ሰው የሆነ ነገር ላይ የመጀመሪያ ሲሆን የጥቅሙም የጉዳቱም ተካፋይ ነው የሚሆነውና በደንብ ዝግጅት ይጠበቅብሻል። ያው ስፖርት በምትሰሪበት ጊዜ ደግሞ ቅድምም እንዳለሽ ጎን ለጎን ትምህርትሽ ላይ ያለው ነገርም ለአንቺም ጥሩ እየሆነ ይሄዳል። ማስተርም ይከታተላል ትምህርትሽ ላይ ያለውን ነገር። በቃ ካሁን በኋላ እንደ አባትም እንደ ወንድምም በቃ እንደ ቤተሰብሽ ነው ሁሉ ነገር እሱ ነው የሚከታተልሽ እና ይሄን እድል ደግሞ
በነፃ ነው ላንቺ የሰጠሽ። እንዲያው ማስተርን ማመስገን አትፈልጊም? የምትይው ነገር አይኖርም? ማስተርን ማስተርዬ እንዲያው ስለ 90 ቀን ፕሮግራሟ እንዴት ነው እስኪ ትንሽ ማብራሪያ ብትሰጠን። እንዴት ነው የሚቀጥለው ፕሮግራሙ? ምን ያክል ሰው ነውስ መሳተፍ የሚችለው? እንዲያው በእናንተስ በኢንስትራክተር ደረጃስ ምን ያክል ሰው ይኖራል የሚለውን ነገር እንዴት አጠር ያለች ነገር ብትሰጠን። የ90 ቀናት ፕሮግራም በከተማችን ተሰርቶ አይታወቅም። ምንድነው በ90 ቀናት ውስጥ ለከፍተኛ ውፍረት ወይም የኦቤሲቲ ላጋጠማቸው ሰዎች እንትን መስጠት ነው፣ አገልግሎት መስጠት ነው። በዛ ቀናት ውስጥ እነሱ ለውጥ መፍጠር ነው፣ የሚታይ ለውጥ መፍጠር ነው እና የምንመዘግብበት ፕሮግራም እቅድ ምናምን ሰልጣኞችን የምናመጣበት ፕሮግራም ምናምን ይኖረናል። ከዛ በኋላ ግን በስሩ የያዛቸው ባለሙያዎች ከፍተኛ ናቸው ማለት ይቻላል። አንደኛው የስነ ልቦና ባለሙያ ይኖረናል። የኒውትሪሽን ባለሙያ፣ የስነ ምግብ ባለሙያ አብሮ ይኖራል። እንዲሁም ነርሶች ይኖራሉ። የእያንዳንዱን ልብ ምት እንዲሁም የደም ግፊት ምናምን ሌሎች ነገሮችን ሁሉ ቫይታል ሳይኖችን በአጠቃላይ ሁሉ የሚለኩ ባለሙያዎች ይኖሩና ከዛ ውጭ በኤክሰርሳይዝ ወይም በትሬነሮች ደግሞ የተለያዩ ክህሎት ያላቸው አሰልጣኞችን በመቀላቀል ስልጠናው የሚሰጥበትን መንገድ እናዘጋጃለን ማለት ነው እና ጥሩ ነገር ይኖራል ያስባለሁ። በጣም ጥሩ። ያው እንግዲህ ይሄ አዲስ ነገርም ነው፣ በጣም ትልቅ የምስራች ነው። ያው ዋጋውም እንግዲህ ለሁሉም መክፈል በሚችለው የተመጣጠነ ዋጋ እንደሚሆን ተስፋ እናደርጋለን። ከተማችን እየሰራ ነው። እውነት ነው። በማይጎዳ መልኩ ይሆናል። ተመልካቾቻችን ያው እንግዲህ እንደሰማችሁት የ90 ቀን ፕሮግራም በኢንስትራክተር ሳቦም ኤፍሬም አማካኝነት ሊጀመር እንደሆነ ሰምታችኋል። የማስተርን ስልክና አድራሻ ከስክሪኑ በታች እናስቀምጥላችኋለን። እየደወላችሁ ኢንፎርሜሽን መጠየቅ፣ መመዝገብና የተለያዩ ነገሮችን መጠየቅ ትችላላችሁ። ለዛሬ የነበረን ፕሮግራም ይህን ይመስል ነበረ። ፕሮግራማችን ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ። እስከ ሳምንት፣ መልካም ሳምንት።